አራት ጥበበኞች እየበዛችሁ ነው። በቃ ሌላ ታሪክ ላይ የገባ ከሁለት ወራት በላይ ፈጀብኝን ስራ ነው ዛሬ ማሳያችሁ። ይህን ስራ ለመስራት በጣም የለፋውበት ስራ ነው እና ሙሉ ቪዲዮን አይታችሁ እስኪ በደንብ ሼር እና ሪፖስት አድርጉት። ይመቻችሁ። ያምራል ግን አንተ ሰላም ይሁንልኝ። ውሃውን አላየሁትም ፊቷ ላይ ያፍቅርሽ ጨምሮ ቦምቦክላ አንተ እንዴት አባቱ ነው የሚያምረው። ሉክ አት ዲስ ኖ ዌይ ኖ ዌይ ኖ ዌይ ሉክ አት ዲስ ውሃው ራሱ ማን ፍቶ እንደሆነ አላውቅም። ብቻ ከሆነ አመት በኋላ ቆንጆ ቆንጆ ሴቶች እያየን ነው። በርቱልን፣ እኛ ስሩ፣ ደስ ይለናል። እሺ ፊልም ነቃበል ረሜ አላየሽ። እኔ እንደዚህ የፈዘዝኩኝ ረሜ አላየሽ። በቃ ሞከክ ነው የሚለው። በቃ ሞከክ ነው የምትለው። ሴቶቹ የጠፍቶ እንደሆነ አላውቅም። ብቻ ከሆነ አመት በኋላ ቆንጆ ቆንጆ ሴቶች እያየን ነው። በርቱልን፣ እኛ ስሩ፣ ደስ ይለናል። እሺ ፊልም ነቃበል ረሜ አላየሽ። እኔ እንደዚህ የፈዘዝኩኝ ረሜ አላየሽ። በቃ ሞከክ ነው የሚለው። በቃ ሞከክ ነው የምትለው። አዮ አለ ዩቲዩብ አድርሱልኝ። እሰይ ስለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስታ ሸሽሩም ሳይገባት ምትለኝ ልብ ሳልል ከልቤም ሳልስማት ወይኔ ህዝብ ብሶበታል። አንቺ ኖኪያ 5310 እና ሙዝ ምንድን ነው? ምን ሆናችሁ ነው? አባዬ ሌባ አለ ግቢ ውስጥ። ዞር በይ ክፈችው ብዬሻለሁ። ዞር በይ ሌባ ይላል። የምን ሌባ ነው? ሌባ ይላል።
የቤት ሌባ አለ ይላሉ። ምን አለ የምን ሌባ ነው? እንዲህ ነው። ለዚህ እንዲህ ነው ሌባን መያዝ በብልሃት። እንዲህ ነው። ምን መቸገር ነው ማለት ወደ ኢትዮጵያ እኔ ሰጋቱራ ሰዓትሽን ጠብቀሽ መጣሽ አይደል? ቆሜ እየጠበቅኩሽ ነበር። ሚኪ ቤት ነኝ ና ብሎኝ አይደለ? እኔ ራሴ እጠራልሃለሁ። እዚህ ቤት ምሳ ሰዓት እየጠበቅ የምትመጣው ነገር እኔ ጭራሽ ነው ያልተመቸኝ። አረጋሽ እኔ እሱን ፈልጌ ነው የምመጣው። ቀጣፊ እዚህ ቤት ምን ቋሚ በላተኝ ሆነልኝ የለ እንዴ? ደግሞ እንደ እንግዳ እንኳን ምን አለበት 2 ቁርጥ ብታነሳ። ትላንትናው ልብ ብዬ ይቻለሁ 4 ቁርጥ አነሳ። ከቀይ ወጡ ከውሃው እንኳን አልበላም። ፍሬውን ስጋውን ነው ስትበላልኝ የነበረው አይደል እንዴ? ናተ ሚካኤል እዚህ ሰው ይፈልጋል እንዴ? መታል እንዴ? ናግባ እንጂ ወዴት አባህ ነው የሚገባ እዚህ ቤት? ከዚህ በኋላ ልጅ እኔ ቆሜ በፍጹም አይገባም። እንዴ አባዬ ለምን እኔ አንተን ልቀልብ ወይስ ልቀልብ? ይዘን እዚህ ቤት አላርም እንደሞላ ሰው ልክ መሰው ሲቀር ከች ይላል። እኔ ገራለ ከዛች ደነዘዘች እናት ወይድ ነው ረጅም ነው ምሳ ሲቀርብ መጣና ልጅ ሞሮን አባባል እንኳን አታውቅም። ብታውቀው ይሄ ልጅ እድሜው የረዘመው የኔ ምግብ እየበላ ስለሆነ አባዬ ተው እንደዚህ ይባልም ይደብራል። በእናትህ እሱ እዚህ ቤት መጥቶ ሲበላ ያልደበረው እኔ ሊደብረኝ ነው እንዴ? ይኸውልህ ማለት ነው እዚህ ቤት መጥቶ ምሳ ካልቀረበ ካልደረሰ ይደብሯል። አባትየው ራሱ ነው መንገድ ላይ ሲያይ ፈገግ እያለ ያልፋሉ። ግራ ገብቶኝ ነበር። አሁን ግን ሳስተውለው እንዴት ፈገግ አይበላ አንተ ልጁን ከዩኒፎርም ሰበህ እየቀለብኩለት። ኧረ አባዬ ዝጋ። እኔ እንደውም ስሰማ ማለት ነው እቤት ተኝቶ ውሎ ልክ 7 ሰዓት ሲል ለእናቱ ነው ቆይ እስቲ ምሳ በልቼ መጣሁ እማዬ ብሏት ከቤት የሚወጣው ማለት ነው። አንዳንዴ ራሱ ሰዓቱን አይቶት ምናምን ካለፈበት ቀስቅሳው ዳረ ረፈደብ ምናምን ትሏለች እንደ ስራ ማለት ነው። አንተ ራሱ ልብ ብል ስለማትሆን እንጂ ማለት ነው 4 ቁርጥ አንስቶ አንድ እየጎረሰ አንድ ወደ ፌስታል አንድ እየጎረሰ አንድ ወደ ሹራብ ኪስ ነበር የሚከተው። ዛሬ ግን ምን እንዳለ አላውቅም በቲሸርት ፈጣብኝ። ወይ ደግሞ እቤት ያሉት በልቷል ማለት ነው ሹራብ ካልለበሰ፣ ወይ ደግሞ ኋላ ኪሱ ጥቁር ፌስታል ይዟል እያሉ። አባዬ ተው ያሳፍራል። ኧረ ተው በእናትህ ተዋቸው በቃ እኔ ልሂድ ይሻላል። አባዬ ግን ምንድን ነው ግን? ይኸውልህ አንተ ራሱ ከዚህ በኋላ ማለት ነው እዚህ ቤት በቀን 3 ስትበላ ባይ አንገትን ነው መነቅለው። ፓርዶ ራስልክም ትዘጋለህ። ዩ ሃቭ ተጠራጣሪ ገርል ፍሬንድ ፓርት 3። ሄሎ 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 አንቺ ቁና አስተነፍሽ ይሰማኛል እኮ። ደህና አደርክ? አድሬያለሁ። እንዴት ነሽ? ብቻህን ነው ያደርከው? እጭ አሁንስ እንደው ማንስ ብታስለው? ማንሽ አንቺ? ራስሽን አጋልጭ ማንሽ? ሄለን ነች አይደል? እንደጠረጠርኩት እሷ ነች። Oh my God! Tu te mets tes affaires dans les lits alors qu'il y a la vaisselle qui est là pour ça. C'est à quoi la vaisselle alors? Die, wait a die. ሞት ከማን ነፍስህን በገነት ያኑረው። ነሽ ስልክሽን ብትሰጪኝስ?
ስናሴሽ ድረስ ዳንዴዋ ወይ